የደካማ እናቶች ጎጆ ገብቶ የጎደለውን አይቶ ሞልቷል። ጠያቂ የሌላቸውን ህሙማን ሆስፒታል ተገኝቶ ጠይቋል። ያለ እናት ልጆች የሚያሳድጉ አባቶችን፣ ያለ ጧሪ ቀሩ አረጋውያንን፣ ጎዳና ላይ ከነ ልጆቻቸው የወደቁ እናቶችን ለመደገፍ የቻለውን ሁሉ አድርጓል። ሱቅ ወስዶ ልብስ ገዝቶ እግራቸውን ዝቅ ብሎ አጥቦ ጫማ አጫምቷል። የታረዙትን አልብሷል። ትርፍራፊ የናፈቃቸውን ምግብ ቤት ወስዶ በክብር አብሯቸውን ማዕድ ተቋርሷል። የሚያከናውናቸው በጎ ስራዎች የማህበራዊ ሚዲያ ተጠቃሚዎችን ቀልብ መሳብ የቻለ ነው። በሚሰራቸው ቪዲዮዎች ውስጥ የሚታዩ ህጻናትና እናቶች፣ አባቶች ደስታ የሚጋቡ ናቸው። ይህ በጎ አድራጊ ወጣት ማስተር አብነት ከበደ ይባላል። ትውልድና እድገቱ ደቡብ ክልል ከምባታ ጠንባሮ ዞን ዱራሜ ከተማ ነው። ማስተር አብነት ከበደ በሞተር ሳይክል ላይ የሚከናወኑ ትርኢቶችን እያሳየ የሚያገኘውን ገቢ ለበጎ ዓላማ ያውላል። በጎ ስራ ለሁላችንም የተፈቀደ ነው የሚለው አብነት የበጎ ፍቃድ ስራን የጀመረው ከልጅነቱ እንደሆነ ይናገራል። እርሱ እንደሚለው በጎ ማድረግን ከቤተሰቡ ተምሮ ያደገው ነው። አብነት በጎ ስራውን ለሌሎች ያነሳሳል ብሎ በማህበራዊ ሚዲያ ማጋራት ከመጀመሩ በፊት በርካታ ስራዎችን ይሰራ እንደነበርም ይናገራል። ይህን ሁሉ የሚያደርገው ግን ብቻውን አይደለም። በውጭና በሀገር ውስጥ ያሉ ሰዎች እንደሚደግፉትም ይናገራል። አደራ ለሚሰጡት አደራውን ይወጣል። አብነት እንደሚለው በየሳምንቱ ተቸግረው ጎዳና ላይ ያሉ 7 ሰዎችን አቅሙ በፈቀደው መንገድ ይረዳል። ለዚህ ተግባሩም በአንድ ወር ውስጥ ከ1 ሚሊዮን ብር በላይ ወጪ እንደሚያደርግ ይናገራል። ይህ ስራ መልካምና ሀብታም ልብ ሲኖር ብቻ የሚደረግ ነው። ሰውን ለመርዳት የሚያነሳሳው መልካም ልብ ብቻ ነው የሚለው አብነት ይህንን ለማድረግም ስሌት አያስፈልገውም ይላል። አብነት በቦረናው ድርቅ ጊዜ በርካታ አስተዋጽኦ አድርጓል። አብነት አንድ ልብ የሚሰብር ምስል በማህበራዊ ሚዲያ ላይ ሲጋራ ተመለከተ። በድርቅ በተጎዳው የቦረና አካባቢ አንዲት ስጋቸው አጥንታቸው ላይ የተጣበቀና ኩርምት ብለው የተቀመጡ እናትን የሚያሳይ ምስል። ከቀኑ 9 ሰዓት ገደማ ነበረ ያየው ምስሉን። እረፍት ነስቶት ዋለ። ሌሊቱን አልተኛም ነበር። የሚነጋ አልመሰለኝም ነበር ይላል። ያሳለፈውን ሌሊት ሲያስታውስ ኮንትራት መኪና ይዞ ከሚኖርበት ዱራሜ ወደ ሻሸመኔ ጉዞ ጀመረ። ከሌሊቱ 7 ሰዓት ሻሸመኔ ገባ። እዛ በቂ እረፍት እንኳን ሳይወስድ ከሌሊቱ 10 ሰዓት ወደ ያቤሎ የሚያደርገውን ጉዞ ጀመረ። እያቆራረጥኩ ያቤሎ ከተማ ደረስኩ ይላል። እዚያ በማህበራዊ ሚዲያ የሚያውቁት ሰዎች ለመርዳት ነው ወይ የመጣው ሲሉ በተስፋ ጠየቁት። አዎ ትክክለኛ የሚረዱ ሰዎች ያሉበትን ቦታ አመላክቱኝ አልኳቸው ይላል። ከዚያም ከአካባቢ ወጣ ብሎ ወደሚገኝ ስፍራ አመራ። የአካባቢው ነዋሪዎች ከጠበቀው በላይ በባሰ ሁኔታ ውስጥ ሆነው እንዳገኛቸው ይናገራል። መሬቱ ደረቅ ነው። የሚበላም ሆነ የሚጠጣ ነገር የለም። ከብቶቻቸው አልቀዋል። ሰዎቹም አጥንታቸው ብቻ ነው የቀረው። ለማየት ጭምር ነው የሚከብደው ብሏል። በስፍራው የታዘበውን ሲናገር አብነት እንቅልፍ ነስተውት በሌሊት ጉዞ ያስጀመሩትና በማህበራዊ ሚዲያ ላይ በምስል ያያቸውንና ሊያገኛቸው ብዙ ጥረት አድርጎ እንደነበር ይናገራል። ነገር ግን የጠየቃቸው ሰዎች ሁሉ በሕይወት እንደሌሉ ነገሩት። ይህንን ሲሰማ ልቡ ክፉኛ ተሰበረ። ደርሶ አንዳች ነገር በማድረግ ቀና ሊያደርጋቸው ባለመቻሉ ከማዘን ውጪ ምርጫ አልነበረውም። አብነት ሌሎችም ወደዚያው እየሄዱ ነው ሲልም ቀሪዎቹን ለመርዳት የሸቀጦች ማከፋፈያ ሱቆች ወዳሉበት ወደ ያቤሎ ከተማ ተመልሶ አቅሙ የፈቀደውን በመግዛት በርካቶች ረዳ። አብነት በሚለቃቸው ቪዲዮዎች የሚቀርቡት እርዳታዎች በቂ አይደሉም። ሁሉም ሊረባረብ ይገባል። በመንግስት ብቻ የሚቻል አይደለም። አቅማችን የሚፈቅደውን ሁሉ ማድረግ አለብን ሲልም ለመላው የኢትዮጵያ ሕዝብ ጥሪ ያቀረበ። ማስተር አብነትን ጥሪ የተቀበሉ በሀገር ውስጥና ከሀገር ውጭ ያሉ ኢትዮጵያውያን የቻሉትን አደረጉ። ታዋቂ ግለሰቦች፣ ባለሀብቶችና ሙዚቀኞቻችን፣ አርቲስቶቻችን ሳይቀሩ በቦታው ተገኝተው እርዳታ አደረጉ። ማስተር አብነት ከበደ ከዚህ በተጨማሪ ለቁጥር የሚያዳግቱ መልካምና በጎ ስራዎችን ሰርቷል። በደቡብ ክልል በነበረው የመሬት መንሸራተት የጠፉ ሰዎችን እንዲሁም አስክሬኖችን ፈልጎ በማውጣት በጉልበትን በመተባበር ከፍተኛ አስተዋጽኦ አድርጓል። ማስተር አብነት ከበደ የደግነት ቁንጮ ታሞ ሆስፒታል መግባቱ ከተነገረ በኋላ በርካታ ኢትዮጵያውያን ተጨንቀዋል፣ ጸልየዋል። ከትንሽ እስከ ትልቁ ከባለስልጣን እስከ የተለያዩ የሃይማኖት አባቶች፣ ታዋቂ ግለሰቦችን ጨምሮ በተኛበት ሆስፒታል ተገኝተው ጠይቀውታል፣ አበረታተውታል፣ ጸልየውለታል። ማስተር አብነት በሀገር ውስጥ የነበረውን የሕክምና ክትትል በማጠናቀቅ ለተሻለ ሕክምና ከሀገር ውስጥ መውጣቱን በትናንትናው ዕለት በራሱ የሶሻል ሚዲያ ባስተላልፈው መልእክቱ ላይ ያሳውቋል። ለመላው የኢትዮጵያ ሕዝብ ባስተላልፈው ልብ የሚነካ መልእክቱ ኢትዮጵያውያን ሁሉ በየሃይማኖታቸው እንዲጸልዩለት ጠይቋል። ማስተር አብነት ወደ ውጭ ለመሄድ ባደረገው የሽኝት ፕሮግራም ላይ ቤተሰቦቹ፣ ውድ ባለቤቱና ልጁ፣ ወዳጅ ጓደኞቹ በቦሌ አየር መንገድ ተገኝተው መልካም ምኞታቸውን በመግለጽ በእንባ ታጅበው በጸሎት ሸኝተውታል።
ላችሁ ወዳጆቼ አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን።